ሰላም ሰላም ውድ የቻናል ቤተሰቦች ዛሬ በአዲስ ቶፒክ በፊታችሁ መጥቻለሁ። እንግዲህ ባለፈው ስለ ኔቸር ኦፍ ሂስትሪ ኤንድ the uses of history የሚለውን ዲስከስ አድርገናል። ዛሬ እንግዲህ the sources and the methods of historical study የሚለውን እንግዲህ 1.3ን የምናይ ይሆናል። እንግዲህ በባለፈው 1.1 እና 1.2ን እንግዲህ ዲስከስ አድርገናል። ዛሬ የምናየው ደግሞ sources and the methods of historical study የሚለውን እንግዲህ 1.3ን እንግዲህ አብረን የምናይ ይሆናል። እንግዲህ በደንብ ተከታተሉ 1.3ን sources and the methods of historical studies ያ ማለት እንግዲህ ታሪካዊ ጥናቶችን ለማድረግ የምንጠቀማቸው መንገዶች ሜቶዶችና ታሪክን ለመጻፍ ታሪክን ለማጥናት ኢንፎርሜሽን የምናገኝበት ምንጮች የትኞች ናቸው፣ ሶርሶች የትኞች ናቸው፣ ምንድናቸው የሚለውን በጋራ የምናይ ይሆናል። ሂስቶሪካል ሶርስስ አር ብሮድሊ ክላሲፋይድ ኢንቱ ታይፕስ። እንግዲህ ታሪካዊ ምንጮች በዋነኝነት በሁለት ይከፋፈላሉ። እነሱም ፕራይሜሪ ኤንድ ሴኮንደሪ። እንግዲህ ፕራይሜሪ ሶርስ ኤንድ ሴኮንደሪ ሶርስ ተብሎ በሁለት ይከፋፈላሉ ማለት ነው። ታሪካዊ ምንጮች እንግዲህ ታሪክን ለመጻፍ መረጃ የምናገኝባቸው ምንጮች በሁለት ይከፋፈላሉ። ፕራይሜሪ ኤንድ ሴኮንደሪ ሶርስ ተብሎ ማለት ነው። አንደኛው ፕራይሜሪ ሶርስ ማለት ምን ማለት ነው፣ ምንድን ነው የሚለውን እንይ። ፕራይሜሪ ሶርስስ አር surviving traces of the past available to us in the present። በደንብ ዩ ፕራይሜሪ ሶርስ ምንድን ነው? እንግዲህ አር ብሎ እዚህ ጋር አር ነው ብሎ ያስቀምጣል። ትክክለኛ ዴፊኒሽን እዚህ ጋር ያስቀምጣል። ፕራይሜሪ ሶርስ ማለት ምን ማለት እንደሆነ እዚህ ጋር በግልጽ ያስቀምጣል ማለት ነው። ፕራይሜሪ ሶርስ የሚባለው አር ሰርቫይቪንግ ትሬሲስ። ሰርቫይቪንግ ማለት ምንድን ነው? ሰርቫይቪንግ ማለት ስቲል ኤግዚስቲንግ ማለት በሌላ እንግሊዝኛ ስቲል ኤግዚስቲንግ ያለ የቀረ ያለ ማለት ነው። ስለዚህ ፕራይሜሪ ሶርስስ አር ሰርቫይቪንግ ትሬስስ ኦፍ ፓስት፣ የድሮ ነገሮች፣ የድሮ እቃዎች፣ የድሮ መሳሪያዎች ግን አሁን ላይ ማግኘት የምንችላቸው ዳር ፕራይሜሪ ሶርስስ። ተረዳችሁኝ? ፕራይሜሪ ሶርስ አረ ሰርቫይቪንግ ትሬስስ ያ ማለት አሁን ላይ ያሉ ኤቬሌብል የሚያደርጉ ያሉ ምኖች፣ እቃዎች፣ መሳሪያዎች አሁን ላይ ልናገኝ የምንችለው የድሮ እቃዎች፣ መሳሪያዎች ናቸው። ዳር ሰርቫይቪንግ ትሬስስ ኦፍ ዘ ፓስት ኤቬሌብል ያገረ ያ ማለት ፕሬዘንት ያደርጋል። አሁን ላይ ፕሬዘንት ላይ ልናገኛቸው የምንችለው ነገር ዳር ፕራይሜሪ ሶርስስ። በት ውስጥ አያቶቻችሁ በጦርነት ታይም አምጥቶ ያስቀመጠው ጠመንጃ ካለ ዳትስ ፕራይሜሪ ሶርስ ማለት ነው። የመጀመሪያ ምንጭ ይባላል። ለምን? በዛን ጊዜ ጦርነቱ በሚከሰትበት ጊዜና ቦታ አያቶቻችሁ ነበር። ዚያር ኦሪጂናል ማለት ኖት ኮፒ ማለት ነው። ኦሪጂናል ሪል እውነታው ኦር ፐረስታንድ ኢን ዘ ፕሮክሲሚቲ ቱ ኢቨንት ቦዝ ኢን ታይም ኤንድ ስፔስ። ኢቫንቱ ክስተቱ ጦርነት ከሆነ ኢቫንት ማለት ጦርነት ከሆነ ጦርነቱ በሚከሰትበት ጊዜና ቦታ የነበረ ያለ በዛን ከዛን ጦርነቱ በሚከሰትበት ጊዜና ቦታ የነበረ። ለምሳሌ አያቶቻችሁ ጦርነቱ በሚከሰትበት ጊዜና ቦታ የነበሩ ከሆነ ታሪክን ለመጻፍ ማስረጃ ከእርሱ ኢንፎርሜሽን ለማግኘት እርሶን እንደ ፕራይሜሪ ሶርስ ነው የምንጠቀመው። እንደ ፕራይሜሪ ለምን? ክስተቱ በሚከሰትበት ጊዜና ቦታ ነበር። ስለዚህ ኢቨንቱ በሚከሰትበት ጊዜና ቦታ የነበረ ማንኛውም መሳሪያ ሰው ይሁን እንደ ፕራይሜሪ ሶርስ አድርገን
እንደ መጀመሪያ ምንጭ አድርገን እንወስዳለን ታሪክን ለመጻፍ። ስለዚህ ከሱ ኢንፎርሜሽን ስናገኝ እሱ እንደ ፕራይመሪ ሶርስ ነው የምንቆጥረው። ለምሳሌ ኤግዛምፕልስ ኦፍ ፕራይመሪ ሶርስ ይላል። ማኑስክሪፕትስ የተጻፉ ጽሁፎች፣ ዳያሪስ የማስታወሻ ደብተሮች፣ ሌተርስ ደብዳቤዎች፣ ሚኒትስ ደቂቃዎች፣ ኮርት ሪከርድስ የፍርድ ቤት መዝገቦች፣ ኤንድ አድሚኒስትሬቲቭ ፋይልስ የአስተዳደር ፋይሎች፣ ትራቭል ዶክመንትስ የጉዞ ሰነዶች፣ ፎቶግራፊስ ፎቶዎች፣ ማፕስ ካርታዎች፣ ቪዲዮዎች ኤንድ ኦዲዮቪዥዋል ማቴሪያልስ ኦዲዮቪዥዋል የሆኑ ቁሳቁሶች፣ ኤንድ አርቲፋክትስ ሳቻስ ኮይንስ ሳንቲሞች፣ ፎስልስ ቅሪተ አካላቶች፣ ዊፐንስ የጦር መሳሪያዎች፣ ዩተንሳይልስ ኤንድ ቢልዲንግስ አር ዴር ፕራይመሪ ሶርስስ ቢኮዝ they are surviving traces past available to us present። ለምንድን ነው የተባሉት? ምክንያቱም ሰርቫይቭ ያደርጉ የድሮ መሳሪያዎች ድሮ ጦርነት በሚከሰትበት ጊዜ ድሮ የተለያዩ ክስተቶች በሚከሰቱበት ጊዜ የነበሩ አሁን ግን በእጃችን ያሉ አሁን ልናገኛቸው የምንችላቸው ነገሮች በጦርነት አሁን ለምሳሌ ባትል ኦፍ አድዋ በአድዋ ጦርነት ጊዜ የነበረ አድዋ ጊዜ አያቶቻችን የተጠቀሙት ጠመንጃ ዊፐንስ ማለት ነው። ያ አሁን ላይ በእጃችን ካለ ዳትስ ፕራይመሪ ሶርስስ። ስለዚህ ፕራይመሪ ሶርስስ አር ዳይሬክት ሪሌሽንሺፕ ዊዝ ኢቨንት ዘይ ዲስክራይብ ማለት እንግዲህ የታሪክ ምሁራኖች የሚያጠኑት ጉዳዮች ጋር ቀጥተኛ የሆነ ቅርበትና ሪሌሽንሺፕ ያለው ማንኛውም ነገር they are primary sources ይባላሉ ማለት ነው። so when we come to secondary source እንግዲህ secondary primary source ከሰከንደሪ ሶርስ ይለያል ማለት ነው። secondary sources on the other hand በሌላ በኩል are second hand ይሄ second hand ነው። የለኛው first hand ነው። ሁለተኛው second hand first hand 00 እናንተ የምትሉት ማለት that is primary source secondary source they are second hand published accountant about past event ስላለፉ ጉዳዮች ስላለፉ ክስተቶች የታተሙ ሰነዶች በጽሁፍ የተቀመጠ አንድ ባለፈው በተከሰተው ጉዳይን በጽሁፍ የተቀመጠ ጉዳይ ማንኛውም they are secondary sources they are written long after the event has occurred ማለት ክስተቱ ወይም ጉዳዩ ከተከሰተ ከብዙ ግዛት በኋላ በጽሁፍ የቀረበ ስለዛ ክስተት በጽሁፍ የቀረበ ካለ ከሆነ ዛትስ ሰከንደሪ ሶርስ ብለን እንጠራለን ማለት ነው። ስለዚህ ሰከንደሪ ሶርሶች አንድ ክስተት እንዴት ተከሰተ፣ ለምን ተከሰተ እናም ምንድነው የመከሰቱ ምክንያቱ ምንድነው የሚለውን ያስቀምጣል ማለት ነው። በዋነኝነት ሰከንደሪ ሶርሶች ፕራይመሪ ሶርስ ላይ በዝድ አድርገው ነው የሚጻፉት። ስለዚህ ማንኛውም በጽሁፍ የተቀመጠ ታሪክ ምንድነው ከየት የተገኘ ነው? መረጃ ከየት የተገኘ ነው ማለት ነው? ከሰከንደሪ ሶርስ የተገኘ ነው። ሰከንደሪ ፕራይመሪ ሶርስስ አር ሞር ሪላየብል ዛን ሰከንደሪ ሶርስስ። ፕራይመሪ ሶርሶች ከሰከንደሪ ሶርስ ሞር ሪላየብል ሞር የምናምንባቸው ናቸው ምንጮች ማለት ነው። እስኪ ለምሳሌ አንድ ኤግዛምፕል ልውሰድ እስኪ የሆነ አካባቢ ሁለት ሰዎች ተደባደቡና አንዱን ሁለት ሰዎች በሚደባደቡበት ታይም እኔ ነበርኩ በዛ ጦርነት በዛ ድብድብ እነሱ በሚደባደቡበት ታይም እኔ ነበርኩ እና ከተደባደቡ በኋላ ሁለቱንም ፖሊስ ወደ ፖሊስ ጣቢያ ሲወስድ እኔ ነበርኩ። ስለዚህ ክስተቱ ያ ጦርነቱ ያ ሁለቱ በሚደባደቡበት ጊዜ ፖሊስ በሚመጣበት ጊዜ እኔ ነበርኩ። ስለዚህ እኔ ምንድነው ኢንፎርሜሽኑን መጀመሪያ ያየው ስለሆነ ፕራይመሪ ሶርስ ነው የመጀመሪያ ምንጭ። ለምን ጉዳዩ በሚከሰትበት ጊዜና ቦታ ነበርኩ። ግን እኔ ለጓደኛዬ ነግሬ ያ ጓደኛው ለሌላ ሰው በሚያወራ ከሆነ ዳት ኢዝ ያ የኔ ጓደኛ እንደምንድነው የሚወስደው እንደ ሰከንደሪ ሶርስ ነው። ምክንያቱም
ክስተቱ ጉዳዩ በሚከሰትበት ታይም ኢቨንቱ ክስተቱ በሚከሰትበት ጊዜ አልነበረም ማለት። ስለዚህ የትኛው ነው ሞር አሳማኝ? ከኔ የምትሰሙት ኢንፎርሜሽን ነው ከኔ ከምትሰሙት ኢንፎርሜሽን ነው ሞር የምታመኑት ወይስ ከጓደኛዬ በሰማችሁት ኢንፎርሜሽን ነው ሞር የምታመኑት? ከኔ በሰማችሁት ነው ሞር ሬሌብል የምትሆኑት። ለምን? ጉዳዩ በሚከሰትበት ሁለት ሰዎች በሚደባደቡበት ታይም እኔ ነበርኩ። ስለዚህ በእኔ ነው ሞር እርግጠኛም ሹር የምትሆኑት ማለት ክስተቱ እንደተከሰተ። ስለዚህ ፕራይሜሪ ሶርስ እና ሴኮንደሪ ሶርስ ታሪክን ለማጥናት አስፈላጊ ናቸው። ኖ ዋን ካን ራይት ሂስትሪ ዊዛውት ሶርስ። ማንኛውም ሰው ያለ ምንጭ ታሪክን ልጽፍ አይችልም ማለት ነው። ስለዚህ ታሪክን ለመጻፍ ፕራይሜሪ ሶርስም ሴኮንደሪ ሶርስም ያስፈልጋል ማለት ነው። እንግዲህ ኤግዛምፕልስ ኦፍ ሴኮንደሪ ሶርስስ አር አርቲክልስ፣ የተጻፉ አርቲክሎች፣ ቡክስ፣ መጽሐፍቶች፣ ቴክስት ቡክስ፣ የትምህርት ቤት መጽሐፍቶች፣ ባዮግራፊስ፣ ስለ አንድ ሰው ታሪክ የተጻፈ መጽሐፍ፣ ኤንድ ፐብሊሽድ ስቶሪስ፣ የታተሙ ታሪኮች፣ ሙቪስ አባውት ሂስቶሪካል ኢቨንትስ፣ ስላለፈው ጉዳይ ተጽፎ የተቀመጠ ስላለፈው ጉዳይ ስለ ድሮ ጉዳይ ተጽፎ የተቀመጠ በጽሁፍ የተቀመጠ ማንኛውም ነገር ሴኮንደሪ ሶርስ ተብሎ ይጠራል። ሴኮንደሪ ማቴሪያልስ ጊቭ ዋት አፒር ቱ ቢ ፊኒሽድ account of certain historical period and phenomena. Nevertheless, no history work can be taken as final as new sources keep come to light. New resources make possible new historical interpretation or entirely new historical reconstruction. ስለዚህ ታሪክን መደምደም አንችልም። ሂስትሪ ማለት ኖ ሂስትሪ ወርክስ ካን ቢ ቴከን አስ ፋይናል፣ እንደ መጨረሻ እንደሚያበቃ ልንወስድ አንችልም። ያ ማለት ሂስትሪ ሪል ነው፣ ይሄኛው ከዚህ ውጭ ሌላ የለም ብለን ልንደመድመው አንችልም። ምክንያቱም አዳዲስ የታሪክ ምንጮችን እያገኘን በሄድን ቁጥር ታሪኩ እየተቀየረ ይመጣል። እንዲሁም መቀየር ብቻ ሳይሆን እየታደሰ የተጻፈው ታሪክ እየተቀየረ ሪኮንስትራክት እየተደረገ ይመጣል ማለት። ስለዚህ ታሪክን እንደምን አንወስድ ማለት ነው፣ እንደ ፋይናል አንድ የጻፍነውን ታሪክ ይሄ መደምደሚያ ነው ብለን አንወስድ። ምክንያቱም ታሪኮች እየተቀያየሩ ይመጣሉ። እዚህ ጋር ለምሳሌ አንድ ወሬ የሆነ ሰው ስለ አንድ ክስተት ካወራ ያወራው ምን እየሆነ ይበላል እየተባዛ። እኔ አሁን የሆነ ትንሽዬ አውርቼ ከሆነ በዛ ላይ ይጨምራል። ወሬ እንደሚጨመረው ሁላ ታሪክም እየተለዋወጠ እየተቀያየረ ይመጣል ማለት ነው፣ ምንጩ እየተቀያየረ በሚመጣበት ታይም። ሌላው ክሪቲካል አናላይሲስ ኦፍ ሪሶርስስ። እንግዲህ ክሪቲካሊ በደንብ አናላይዝ ኢቫሉዌት መደረግ አለበት የታሪክ ምንጮች። ኢንፎርሜሽን ስለ ታሪኩ ኢንፎርሜሽን ጋዘር የምናደርገው ምንጮች በደንብ ምን ሊደረጉ ይገባሉ ማለት ነው፣ በደንብ ሊተነተኑ ይገባሉ። ለምን? ሪያሊቲውን ለማወቅ እውነት ነው አይደለም የሚለውን ለማወቅ በጣም ኢቫሉዌሽን ያስፈልጋል ማለት ነው። For the history of Ethiopia and the Horn, historians use a combination of sources described above ይላል። ስለዚህ የኢትዮጵያና የቀንድ አፍሪካን ታሪክ ለመጻፍ የታሪክ ምሁራኖች ፕራይመሪ ኤንድ ሴኮንደሪ ሶርስ የሚሉትን ሁለቱንም ተጠቅመዋል። However, whatever the source of information, primary or secondary, written or oral, the data should be subject to critical evaluation before used as evidence. በደንብ አስተውሉ። ኢንፎርሜሽኑን ያገኘንበት ምንጭ ፕራይሜሪም ይሁን ሰከንደሪም ይሁን ኦራል ይሁን ሪተን ይሁን የመጀመሪያው ምንጭ ሁለተኛው ምንጭ ይሁን በጽሁፍ ያገኘነው ምንጭ ከጽሁፍ ያገኘነው ምንጭ ይሁን ወይም በቃል ያገኘነው ኢንፎርሜሽን ይሁን፣ ግን እነዛ ኢንፎርሜሽኖች ያገኘናቸው ኢንፎርሜሽኖች ምን መሆን አለባቸው? ክሪቲካሊ ኢቫሉዌት በደንብ ኢቫሉዌት መገምገም አለባቸው።
ማስረጃ ሆኖ ከመቅረባቸው በፊት። ስለዚህ ቢፎር ዩዝድ አስ ኤቪደንስ እንደ ማስ ኤቪደንስ ማለት ምንድን ነው? የታመንበት ቢሊቭ ያደረግንበት የአንድ ክስተት አንድ ክስተት እንደተከሰተ የምናምንበት ማለት። ስለዚህ ኤቪደንስ ማስረጃ አድርገን ከመጠቀማችን በፊት ኢንፎርሜሽኖችን ምን ማድረግ አለብን? ክሪቲካሊ ኢቫሉዌሽን ሊኖር ይገባል። ስለዚህ ክሪቲካል ኢቫሉዌሽን is important for now the essence and the meaning of the evidence and to know the authenticity of the history የታሪኩ እውነታውን የታሪኩ ትክክለኛነቱን ለማወቅ critical evaluation of the sources is very important በጣም ጠቃሚ ነው ማለት ነው። primary sources have to be verified for the originality and authenticity because sometimes primary sources like letters may be forget። ስለዚህ ፕራይሜሪ ሶርሶች እውነታ ኦሪጂናሊቲ ማለት ኮፒ ያልሆነ እውነታቸው እና ትክክለኛነታቸው ቬሪፋይድ ሊሆኑ ይገባል። ያ ማለት ኮንፈርም የተረጋገጠ መሆን አለበት። ለምን? ቢኮዝ ሳምታይምስ ፕራይሜሪ ሶርስስ ላይክ ሌተርስ ሜይ ቢ ፎርጌት። አንዳንድ ጊዜ ፕራይሜሪ ሶርሶች እንደ ደብዳቤ የመሳሰሉ ነገሮች ምን ይሆናሉ ማለት ነው? ይጭበረበራሉ። ሰዎች ያጭበረብራሉ። ስለዚህ ፎርጊድ ስለሚሆን ምን መሆን አለበት ማለት ነው? ኦሪጂናሊቲነቱ ሪል ነው አይደለም የሚለው እና ትክክል ነው አይደለም የሚለው በደንብ ሊረጋገጥ ይገባል ማለት ነው። ሴኮንደሪ ሶርስስ ሃቭ ቱ ቢ ኤግዛማይንድ። ፕራይሜሪም ሶርስ ኤግዛማይንድ ሊደረግ ይገባል። በጣም ሊተነተን ሊጠና ሊታይ ይገባል። እንደ ፕራይሜሪ ሴኮንደሪም ለምን? ፎር ዘ ሪላቢሊቲ ኦፍ ዘ ሪኮንስትራክሽን ሪላብል ነው ወይስ አይደለም የሚለውን ለማወቅ ፎር ፓርዘርሊ ሪኮንስትራክት ለማድረግ እንደገና ለማስተካከል ታሪኩን ምን መሆን አለበት? በደንብ ኤግዛማይንድ ሊደረግ ይገባል። ኦራል ዳታ may also lose its originality and authenticity due to distortion through the time። ስለዚህ በኦራል በቃል የሰማነው ማስረጃ በራሱ ምን ሊሆን ይችላል? ሊበላሽ ይችላል፣ ትክክል ላይሆን ይችላል። ስለዚህ ለዛም ምን ያስፈልጋል ማለት ነው? ክሪቲካል ኢቫሉዌሽን ያስፈልጋል ማለት ነው። ለምን? in order to know originality and authenticity ሪል ነው እውነት ነው ወይስ አይደለም፣ ትክክል ነው ወይስ አይደለም የሚለውን ለማወቅ ማለት። therefore it should be cross checked with other sources such as written documents to determine its veracity or authenticity። ስለዚህ ምን መሆን አለበት? ክሮስ ቼክድ መሆን አለበት። ከሌሎች ምንጮች ጋር ማወዳደር አለብን። ከተጻፉ ሰነዶች ጋር ሊሆን ይችላል። ለምን? እውነታቸውን ለማወቅ ምን መሆን አለበት ማለት ነው? ክሮስ ቼክድ መሆን አለበት። ኦራል ዳታዎች በቃል ያገኘነው ኢንፎርሜሽን ማለት ነው። ኢን ሾርት በአጭሩ ሂስቶሪሽያንስ አንላይክ ኖቤሊስትስ መስት ፋይንድ ኤቪደንሲ አባውት ዘ ፓስት ask questions of that evidence and come up with explanation that makes sense of what the evidence say about the people, events, place and time period they study about። ስለዚህ ታሪካውያን ያ ማለት ሂስቶሪሽያንስ የሚባሉ የታሪክ ምሁራኖች ያ ማለት ስለ ልቦለድ የሚጽፉ ሳይሆን የታሪክ ምሁራኖች ስለ አንድ ክስተት ስለ ሰዎች ሊሆን ይችላል፣ ስለ ጉዳዮች ስለ ቦታዎች ሊሆን ይችላል። ታሪክን ከመጻፋቸው በፊት ማስረጃዎችን ማግኘት አለባቸው። ማስረጃዎችን በደንብ አናሊዝ ኤግዛማይን ማድረግ አለባቸው። ይሄ የሂስቶሪሻኖች ትልቁ ስራ ነው። ኤግዛማይን አናሊዝ ካደረጉ በኋላ ያንን ምን ማድረግ አለባቸው ማለት ነው? ዘይ ኤክስፕሌን መግለጽ ማቅረብ አለባቸው ማለት ነው። ስለዚህ ፕራይሜሪ ሶርስም ሰከንደሪ ሶርስም ሁለቱም ምን መሆን አለበት? ክሪቲካሊ አናላይዝ መደረግ አለባቸው። በደንብ ምን ሊደረጉ ይገባቸዋል ማለት ነው? በደንብ ሊተነተኑ ሊጠኑ ኤግዛማይን ሊደረጉ ይገባቸዋል ማለት ነው። ስለዚህ የዛሬውን ክፍል በዚህ እንጨርሳለን። ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ የምናየው the historiography of Ethiopian and Horn የሚለውን ስለ ኢትዮጵያ ታሪክ እንግዲህ የምንጀምር ይሆናል።
ስለዚህ ስለተከታተላችሁኝ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ቴንክ ዩ